ማንቸስተር ዩናይትድን የመሰለ ታላቅ ክለብ በአምበልነት መምራት ምን ያህል ከባድ የሥነ ልቦና ጫና እንዳለው እናም ከሚዲያ ካሜራዎች ጀርባ የሚፈጠረውን እውነታ ማወቅ እጅግ በጣም አስገራሚ ነው። ብሩኖ ፈርናንዴዝ ሜዳ ላይ በመነጫነጭ በመበሳጨትና ዳኞችን በመሟገት ይታወቃል። ነገር ግን ከዚህ ባህሪው ጀርባ ያለውን እውነተኛ ምክንያት የክለቡን መሪነት ከባድ ሸክም፣ የሳውዲ አረቢያን በሚሊዮኖች የሚቆጠር የገንዘብ ጥሪ ለምን ውድቅ እንዳደረገ እናም በውስጥ መልበሻ ቤት ውስጥ ስላሉት ወጣት ተጫዋቾች ለክለቡ ሌጀንድ ሪዮ ፈርዲናንድ በግልጽ ተናግሯል። ይህ ቆይታ የተለመደው የጋዜጣዊ መግለጫ አይደለም። ይልቁንም የአንድ እግር ኳስን አምርሮ የሚወድ መሪ የልብ ትርታ ነው። ይህ ቪዲዮ ስለ ብሩኖ ፈርናንዴዝ ያላችሁን አመለካከት ሙሉ በሙሉ ሊቀይረው ይችላል። ለአብዛኞቹ ተጫዋቾች እግር ኳስ ሙያቸው ነው። ከልምምድ ወይም ከጨዋታ በኋላ ወደ ቤታቸው ሲገቡ እግር ኳስን ይረሱታል። ለብሩኖ ፈርናንዴዝ ግን እግር ኳስ ሕይወቱ ነው። ሪዮ ፈርዲናንድ በቆይታው መጀመሪያ ላይ ስለ ዕለት ተዕለት ሕይወቱ ሲጠይቀው ብሩኖ የሰጠው ምላሽ የእግር ኳስ ፍቅሩን ጥግ የሚያሳይ ነበር። ብሩኖ አብዛኛውን ጊዜ ጠዋት በጊዜ ተነስቶ ልምምድ ሜዳ የመጀመሪያው ደራሽ ነው። ልምምድ ጨርሶ ወደ ቤቱ ሲመለስም ከእግር ኳስ አይርቅም። ከሁለት ልጆቼ ጋር ጊዜ ማሳለፍ እወዳለሁ፣ ነገር ግን ልጄ ከእግር ኳስ ውጪ በሌላ መጫወቻ መጫወት አይወድም ይላል ብሩኖ በፈገግታ። ቤቴ ገብቼ ሶፋ ላይ ጋደም ብዬ ማረፍ ስፈልግ ልጄ ኳስ ይዞ መጥቶ እንጫወት ይለኛል። መቼም አይ ማለት አልችልም። ይህም በቤት ውስጥ ያለው የእግር ኳስ አየር ብሩኖን ምን ያክል ከጨዋታው ጋር እንደተቆራኘ ያሳያል። እግር ኳስን እንደ ሥራ ሳይሆን እንደ መተንፈሻ አየር ነው የሚያየው። ለዚህም ነው ሜዳ ላይ ሲገባ ከፍተኛ ስሜት የሚያሳየው። ማሸነፍ ለእሱ የክብር ጉዳይ ነው። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንዱ ነው። የዚህ ክለብ አምበል መሆን ደግሞ በራሱ ትልቅ የሥነ ልቦና ጫና አለው። ቡድኑ ውጤት በሚያጣበት ጊዜ ሁሉ የእንግሊዝ ሚዲያዎችና የቀድሞ ተጫዋቾች ጣታቸውን የሚቀስሩት ወደ ብሩኖ ነው። ብሩኖ ሜዳ ላይ ብዙ ያማርራል፣ እጁን ያወዛውዛል፣ ለወጣቶች ጥሩ አርአያ አይደለም በማለት ይወቅሱታል። በተለይ የቀድሞ አምበል ሮይ ኪን በብሩኖ ላይ ከፍተኛ ትችት ሲሰነዝር ቆይቷል። ታዲያ ሪዮ ፈርዲናንድ ይህንኑ ከባድ ጥያቄ በቀጥታ ባቀረበለት ጊዜ ብሩኖ የሰጠው ምላሽ እጅግ የጎለመሰና መሪነትን የሚያሳይ ነው። እኔ ሜዳ ላይ ስገባ የማስበው ስለ አንድ ነገር ብቻ ነው፣ ማሸነፍ። እጄን ሳወዛውዝ ወይም ድምፄን ከፍ አድርጌ ስናገር የቡድን አጋሮቼን ለመዝለፍ ወይም ለማሳነስ አስቤ አይደለም። ይህ የእኔ የጨዋታ ስሜት መግለጫ ነው ሲል አስረድቷል። እንደ ብሩኖ ገለጻ የእሱ የአመራር ዘይቤ ከቀድሞ አምበሎች የተለየ ሊሆን ይችላል። ሮይ ኪን በሜዳ ላይ ተጫዋቾችን በመጮህና በማስፈራራት ይታወቅ ነበር። ብሩኖ ግን ዘመናዊው እግር ኳስ የተለየ አቀራረብ እንደሚፈልግ ያምናል። ወጣት ተጫዋቾች ሜዳ ላይ ስህተት ሲሰሩ መጮህ ብቻ መፍትሄ አይሆንም። ኃላፊነቱን እኔ ወስጄ እነሱ በነፃነት እንዲጫወቱ ማድረግ አለብኝ ይላል ብሩኖ። ሚዲያዎች የሚያሳዩት የእሱን እጅ ማወዛወዝ ብቻ ነው። ነገር ግን በሜዳ ላይ ምን ያክል ርቀት እንደሚሸፍን፣ ምን ያህል ኳስ ለማስጣል እንደሚታገልና ለቡድኑ የሚሰጠውን መስዋዕትነት አይዘግቡም። ብሩኖ ትችቱን እኔ ልውሰድ፣ ደጋፊውም ሆነ ሚዲያው እኔን ይውቀሰኝ፣ ነገር ግን ቡድኑና ወጣቶቹ ተጫዋቾች ከጫና ነፃ ሆነው አቅማቸውን ያሳዩ የሚለው መርህ እውነተኛና መስዋዕትነትን የሚከፍል መሪ መሆኑን ያረጋግጣል። ወደ ቁጥራዊ መረጃዎች ስንመጣ ብዙዎች ብሩኖን ኳስ በብዛት ያበላሻል ብለው ይወቅሳሉ። አዎ ቁጥሮቹ ይህንን ያሳያሉ። ነገር ግን ከዚህ ቁጥር ጀርባ ያለውን እውነት ለመረዳት የዘመናዊ እግር ኳስ ታክቲክ መረዳት በቂ ነው። ሪዮ ፈርዲናንድ ይህንን ጉዳይ ሲያነሳ ብሩኖ በከፍተኛ የእግር ኳስ ብልህነት መልሶለታል። ወደ ኋላና ወደ ጎን ብቻ ኳስ በማቀበል የራሴን ፓሲንግ አኪዩሬሲ በቀላሉ 95 በመቶ ወይም 98 በመቶ ማድረግ እችላለሁ። ማንም ብሩኖ ኳስ አበላሻ አይለኝም። ግን እኔ ወደ ማንቸስተር ዩናይትድ የመጣሁት ይህንን አይነት ጨዋታ ለመጫወት አይደለም ይላል። ብሩኖ አደጋን ወይም ሪስክ መውሰድን የማይፈራ ተጫዋች ነው። የእሱ ዋና ሥራ አጥቂዎችን ከግብ ጠባቂ ጋር ፊት ለፊት ማገናኘት ነው። አጥቂዎች ግብ እንዲያስቆጥሩ ከተፈለገ አንድ ሰው ያንን የተከላካይ መስመር ሰንጣቂ አስቸጋሪና አደጋ ያለው ኳስ ማቀበል አለበት። ያ ሰው ደግሞ ብሩኖ ነው። 10 ጊዜ ኳስ አበላሽቼ 11ኛዋ ኳስ ግብ እንድትሆን ካደረግኩ ስራዬን በአግባቡ ሰርቻለሁ ማለት ነው። አደጋን የማልወስድ ከሆነ እኔ ብሩኖ ፈርናንዴዝ መሆን ያበቃል ይላል በቁርጠኝነት። በአውሮፓ ታላላቅ ሊጎች ውስጥ ከፍተኛ የግብ ዕድል በመፍጠር ብሩኖ ፈርናንዴዝ ኬቪን ደብሬንና ማርቲን ኦዴጋርድን በመብለጥ ሁሌም ቀዳሚው ተጫዋች ነበር።
ከማይክል ካሪክ በፊት የነበሩት አሰልጣኞች ብሩኖን ከፊት ይልቅ ትንሽ ወደ ኋላ ፈግፍጎ እንዲጫወት አድርገውት ነበር። በዚህም ምክንያት ኳስን ከጥልቅ ቦታ ለማንሳት ቢገደድም ፈጠራው ግን አልቀነሰም። ይህ የሚያሳየው ትችቶች ቢበዙበትም እሱ ግን ለክለቡ ያለውን የፈጠራ ሚናና ደፋርነት ለአፍታም አቋርጦ እንደማያውቅ ነው። ከሜዳ ውጪ ብሩኖ ፈርናንዴዝ ምን ይመስላል? በመልበሻ ቤት ውስጥስ ያለው ሚና ምንድን ነው? ብሩኖ በዚህ ቆይታው ስለ ማንቸስተር ዩናይትድ ወጣት ተጫዋቾች በከፍተኛ አክብሮት ተናግሯል። ኮቢ ሜኖና አሌሃንድሮ ጋርናቾ የመሳሰሉ ወጣቶች ወደ ዋናው ቡድን ሲመጡ እንደ አምበል እነሱን የመንከባከብ ኃላፊነት ወስዷል። ወጣቶቹ እጅግ አስገራሚ ተሰጥኦ አላቸው። ነገር ግን ይህ ክለብ ትልቅ ስለሆነ ቶሎ ሊወደሱም በአንዲት ስህተትም ቶሎ ሊተቹም ይችላሉ። የእኔ ሚና እነሱ ጫና ውስጥ እንዳይገቡ መከላከልና ሲሳሳቱ ማረም ነው ይላል። በመልበሻ ቤት ውስጥ ቀልድ አዋቂ ከሚባሉት አንዱ ሲሆን ቡድኑ አንድነት እንዲኖረው ከፍተኛ ጥረት ያደርጋል። ነገር ግን ጨዋታ ሲሸነፉ ብሩኖ ወደ ቤት የሚሄደው በከፍተኛ ሐዘን ነው። በዚህ ጊዜ ትልቁን ድጋፍ የሚያገኘው ከባለቤቱ ነው። አንዳንዴ መጥፎ ሲጫወት ወይም ሲሸነፍ ቤት ገብቼ ማውራት አልፈልግም፣ ነገር ግን ባለቤቴ እውነታውን ፊት ለፊት ትነግረኛለች። ዛሬ ጥሩ አልነበርክም፣ ያንን ኳስ ለምን አላቀበልክም ብላ ትወቅሰኛለች። ይህ ደግሞ እንዳልወድቅና ስህተቴን አምኜ እንድሰራ ያደርገኛል ይላል። ከጀርባው ያለው የቤተሰብ ጥንካሬ ለዛሬው ብሩኖ ትልቅ መሠረት ነው። በዘመናዊው እግር ኳስ ታማኝነት እጅግ ብርቅ እየሆነ መጥቷል። ባለፈው የዝውውር መስኮት ከሳውዲ አረቢያ ታላላቅ ክለቦች ለብሩኖ ፈርናንዴዝ እጅግ የሚያጓጓ አእምሮን ሊያስት የሚችል ከፍተኛ የገንዘብ መጠን ያለው ጥያቄ ቀርቦለት ነበር። ማንም ተጫዋች በቀላሉ እሺ ብሎ ሊሄድ የሚችል አቅርቦት። ሆኖም ብሩኖ አላመነታም፣ ወዲያውኑ ውድቅ አደረገው። ለምን? ሪዮ ለጠየቀው ጥያቄ ሲመልስ ማንቸስተር ዩናይትድ ለእኔ ክለብ ብቻ አይደለም፣ ቤቴ ነው። እዚህ የተጀመረ ታሪክ አለኝ፣ ገና ያላጠናቀቅኩት ህልም አለኝ። ኦልትራፎርድ ላይ ተጨማሪ ታላላቅ ዋንጫዎችን ማንሳት ፈልጋለሁ ሲል ውሳኔውን አሳውቋል። ምንም እንኳን ክለቡ በአስቸጋሪ የሽግግር ወቅት ላይ ቢገኝም ብሩኖ ጀልባዋን ጥሎ ለመሸሽ አልፈለገም። የድሮቹ የክለቡ ሌጀንዶች እነ ራያን ጊግስ፣ ፖል ስኮልስና የመሳሰሉት የገነቡትን ታሪክ ያከብራል። የገንዘብ መጠን የእግር ኳስ ስሜትን አይተካም የሚለው ብሩኖ ይህ ቁርጠኝነቱ በደጋፊዎች ዘንድ ያለውን ክብር ከፍ አድርጎታል። ሪዮ ፈርዲናንድ በቆይታው መጨረሻ ላይ ለብሩኖ አንድ አዝናኝ ነገር ግን ከባድ ጥያቄ አቅርቦለት ነበር። እስካሁን አብራቸው ከተጫወትካቸው ተጫዋቾች መሃል የራስህን የምን ጊዜ ምርጥ አምስትዮሽ ቡድን ምረጥ፣ ግብ ጠባቂን ሳይጨምር ይለዋል። የብሩኖ ምርጫዎች የእግር ኳስ ጥልቅ አረዳዱን የሚያሳዩ ነበሩ። በተከላካይ ስፍራ ፔፔ። ብሩኖ ፔፔን የመረጠው በሜዳ ላይ ባለው የማያባራ የትግል መንፈስ፣ አጥቂዎችን በማስፈራራት አቅሙና ለማሸነፍ ባለው ከፍተኛ ፍላጎት ነው። በአማካይ ስፍራ ሁዋን ማታ። ማታ የእግር ኳስ አእምሮ ልዩ ነው። የቴክኒክ አቅሙና ጠባብ ቦታ ላይ ኳስን የመቆጣጠር ብቃቱ እጅግ የሚደነቅ ነው ሲል አድንቆታል። በሌላኛው አማካይ ፖል ፖግባ። ሰዎች ፖግባን በተለያየ ምክንያት ሊተቹት ይችላሉ፣ ግን ለእኔ እሱ ሁሉንም ነገር ማድረግ የሚችል የተሟላ አማካይ ነው። ኳስ ይነጥቃል፣ በረጅሙ ያቀብላል፣ ፊዚካሊ ጠንካራ ነው፣ ግብም ያስቆጥራል ብሏል። በአጥቂ ስፍራ ደግሞ ክርስቲያኖ ሮናልዶን መርጦታል። ስለ ግብ ማስቆጠር ከተነሳ ከሱ የተሻለ ማንም የለም፣ የምን ጊዜም ምርጡ ነው። በሌላኛው አጥቂ አንቶኒዮ ዲ ናታሌ። በጣሊያናዊ ኡዱኑዜ አብረው ሲጫወቱ የተመለከተው የዲ ናታሌ አጨራረስና የእንቅስቃሴ ብልህነት በብሩኖ አእምሮ ውስጥ ሁሌም ሕያው ነው። ይህ ስብስብ የብሩኖን የጨዋታ ፍልስፍና ያሳያል። ፈጠራን፣ ትግልንና ግብ ማስቆጠርን ያጣመረ ምርጥ ቡድን። ውድ የእግር ኳስ ቤተሰቦች፣ በዚህ ትንታኔያችን የብሩኖ ፈርናንዴዝን እውነተኛ ማንነት፣ ከመጋረጃ ጀርባ ያለውን የአምበልነት ሸክም፣ ለእግር ኳስ ያለውን ጥልቅ ፍቅርና ለክለቡ ያለውን ታማኝነት ተመልክተናል። ሚዲያዎች ከሚያቀርቡት አሉታዊ ትርክት በስተጀርባ ለማንቸስተር ዩናይትድ ስኬት እንቅልፍ አጥቶ የሚሰራ ተጫዋች እንዳለ ከዚህ ቆይታ መረዳት እንችላለን። እናንተስ ስለ ብሩኖ ፈርናንዴዝ አቋምና የሜዳ ላይ ጸባይ ምን ታስባላችሁ? ሪስክ ወስዶ ኳስ ማበላሸቱ ቡድኑን ይጎዳል ወይስ ይጠቅማል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ጻፉልን። ይህ ቪዲዮና ትንታኔው ከተመቻችሁ ላይክ በማድረግ ቻናላችንን መደገፋችሁን አትዘንጉ። ሼር በማድረግም ለእግር ኳስ አፍቃሪዎች አጋሩ። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ አጓጊ ጥልቅና አዝናኝ የስፖርት ትንታኔ እስክንገናኝ መልካም ጊዜ።